How to publish part 2 ቀጥሏል። ውድ የዩቲዩብ ቻናሌ ቤተሰቦች እንደምን ቆይታችኋል? መላኩ ማቴዎስ ነኝ። በባለፈው ቪዲዮ ስለ አካዳሚክ ፐብሊሺንግ ዲፊኒሽን፣ ስለ ፐርፐዙ ተመልክተናል። እንደገና ደግሞ ስለ አካዳሚክ ጆርናል ዲፊኒሽን እና ያሉትን አካዳሚክ ጆርናል ታይፖች ተመልክተናል። ከዛ ጋር ተያይዞም ስለ ኤፒሲ ኦር አርቲክል ፕሮሰሲንግ ቻርጅ ተመልክተናል። ለጆርናሎች ኤፒሲ የሚጠይቁበት ምክንያት ምንድነው? አንዳንድ ጊዜ ደግሞ ቬቭ ያደርጋሉ ኦር ዲስካውንት ይሰጣሉ። ያን የሚሰጡበት አግባብ ምንድነው የሚለውን በዝርዝር ተመልክተናል። በዚህኛው ቪዲዮ ደግሞ ስለ ጆርናል ሜትሪክስ እንመለከታለን። እንደገና ደግሞ ስለ ኢንዴክሲንግ እንመለከታለን። አንድ ጆርናል ምን ዳታቤዝ ላይ ኢንዴክስድ የሆነ ነው? ስኮፕስ፣ ዌብ ሳይንስ ምናምን የሚባሉ የአካዳሚክ ዳታቤዞች አሉ። እነሱ ላይ ኢንዴክስድ መሆን ማለት ምን ማለት ነው? በዝርዝር የምንመለከተው ይሆናል። እንደገና ደግሞ ስለ ፕሪዴተሪ ጆርናሎች እንመለከታለን። ይሄ ወሳኝ ሀሳብ ነው። አንዳንድ ጊዜ ሪሰርቾቻችን ኦር ደክመን የሰራነው አርቲክል በማይሆን ጆርናል ላይ ፐብሊሽ እንዳይደረግ ስለ ፕሪዴተሪ ጆርናል ማወቅ አለባችሁ። እነዚህን ነገሮች እናነሳለን። ይህ ቪዲዮ በደንብ እንደምጠቅማችሁ እርግጠኛ ነኝ። ቪዲዮውን ላይክ በማድረግ እና ቻናሉን ሰብስክራይብ በማድረግ ቤተሰብ መሆንና ለብዙዎች እንዲደርስ ደግሞ የበኩላችሁን ኮንትሪቢዩሽን ማድረግ ትችላላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። ከጆርናል ሜትሪክስ ነው የምንጀምረው። አንድ አርቲክል አዘጋጅታችሁ ፐብሊሽ ለማድረግ ጆርናሎችን በምትመርጡበት ጊዜ በብዙ ሺህ የሚቆጠሩ ጆርናሎች ለምርጫ ቀርቦላችኋል። ከነዚህ ጆርናሎች መካከል የትኛውን ነው የምትመርጡት? ለምንድን ነው የምትመርጡት? እንዴት ነው የምትመርጡት? የሚለውን ማወቅ በጣም ወሳኝ ነው። ጆርናል ለመምረጥ ከሚያስፈልጉ ፋክተሮች መካከል አንዱ ጆርናል ሜትሪክስ ነው። ከዚህ በፊት ያየናቸው የጆርናል ታይፖች ኦፍ ኮርስ ወሳኝ ናቸው። አንድ ኦተር በኦፕን አክሰስ ጆርናል ላይ ነው ኦር በሰብስክሪፕሽን ቤዝድ ጆርናል ላይ ነው ፐብሊሽ ማድረግ የሚፈልገው ለምን የሚለው ነገር አንዱ ፋክተር ነው። ጆርናል ሜትሪክስ ደግሞ ሌላኛው ኢምፖርታንት ነገር ነው። ምክንያቱም ጆርናሎች በስትሬንግዝም ስለሚለያዩ የአንድን ጆርናል ስትሬንግዝ ሊነግረን የሚችለው አንዱ ጆርናል ሜትሪክስ ነው። ጆርናል ሜትሪክስን በመጠቀም ለኛ የሚሆነውን ጆርናል መምረጥ እንችላለን ማለት ነው። ጆርናል ሜትሪክሶች መካከል የመጀመሪያው ኢምፓክት ፋክተር ነው። ስለ ኢምፓክት ፋክተር ከዚህ በፊት ሰምታችሁ ሊሆን ይችላል። አንድ ጆርናል ኢምፓክት ፋክተሩ ስንት ነው የሚለው በጣም ኢምፖርታንት ነገር ነው። ኢምፓክት ፋክተር እንግዲህ ምንድን ነው? ኢምፓክት ፋክተር በብዛት ጥቅም ላይ የሚውል ሜትሪክስ ነው ብሎ መውሰድ ይቻላል። የቆየ ሜትሪክስም ጭምር ነው። ይህ ሜትሪክስ የሚነግረን አንድ ጆርናል በውስጡ የያዛቸው አርቲክሎች ምን ያክል ሳይት ተደርገዋል within the 2 years ማለት ነው። ዓመተ ምህረቱን የትኛውንም ልትመርጡ ትችላላችሁ። በሁለት ዓመታት ውስጥ በጆርናል ውስጥ እየተካተቱ ወይም ፐብሊሽ የተደረጉ አርቲክሎች ምን ያክል ተነበዋል፣ ምን ያክል ሳይት ተደርገዋል የሚለውን ነገር ነው የሚነግረን ማለት ነው። ኢምፓክት ፋክተር በኮላቦሬት ጆርናል ሳይቴሽን ሪፖርት በሚባለው ዳታቤዝ ውስጥ ካልኩሌት ተደርጎ ይቀመጣል። በየዓመቱ ካልኩሌት ይደረጋል የእያንዳንዱ ሌጋል ጆርናል ኢምፓክት ፋክተር ማለት ነው። ኢምፓክት ፋክተር እንዴት ነው ካልኩሌት የሚደረገው ለምለው ሲምፕል ኤግዛምፕል አለ እዚህ ጋር። ለምሳሌ በ2023 እና በ2024 ላይ አንድ ጆርናል 100 አርቲክሎችን ፐብሊሽ የሚያደርግ ከሆነ መቶዎቹ አርቲክሎች 400 ጊዜ ሳይት ቢደረጉ ከዛ ኢምፓክት ፋክተሩ ምን ይሆናል ማለት ነው? 400 ሲካፈል ለ100 which is 4.0 ይሆናል ማለት ነው። ኢምፓክት ፋክተሩ 4 ነው እንላለን። ይህ ማለት ምን ማለት ነው? በሌላ አገላለጽ በዛ ጆርናል ላይ ፐብሊሽ የተደረጉ አርቲክሎች እያንዳንዳቸው በአማካይ 4 ሳይቴሽን ያገኛሉ ማለት ነው። ስለዚህ ሃየር ሳይቴሽን ያለው ጆርናል ፕሬስቲጂየስ ነው ኦር ደግሞ በጣም ሪፒውተብል ነው፣ ስትሮንግ ነው ተብሎ ሊወሰድ ይችላል ማለት ነው። ኢምፓክት ፋክተሩ ዝቅ የሚል ከሆነ ብዙ ሳይት የሚደረግ ጆርናል አይደለም ማለት ነው። ቅድም እንደነገርኳችሁ ብቸኛ ፋክተር ባይሆንም ይሄ ኢምፓክት ፋክተር የሚለው ነገር በጣም ኢምፖርታንት ነገር ነው። ይህን እያየን ለአርቲክላችን የሚሆን ጆርናል እንድንመርጥ ያስችለናል ማለት ነው። ሌላው ሳይት ስኮር ነው። ሳይት ስኮር ምንድነው የሚለውን ለማሳየት ያክል ከኢምፓክት ፋክተር ብዙም የሚለያይ አይደለም፣ ነገር ግን የዓመተ ምህረት ዲፈረንስ ነው ያለው። ይሄኛው ሳይት ስኮር የሚባለው ዴቨሎፕ የተደረገው በኤልዘቪር ነው። መረጃውን የሚጠቀመው ወይም ዳታ የሚያገኘው ደግሞ ከስኮፕስ ዳታቤዝ ላይ ነው። ከዛ ላይ ነው ካልኩሌት የሚያደርገው። እንዴት ነው ካልኩሌት የሚደረገው የሚለውን ሲምፕሊ አሳያችኋለሁ እዚህ ጋር። ቅድም እንደነገርኳችሁ ከኢምፓክት ፋክተር ጋር ኦልሞስት ተመሳሳይ ነው። ኢምፓክት ፋክተር የ2 ዓመቱን ሳይቴሽን ዳታ ነው የሚጠቀመው። ይሄኛው ግን የ4 ዓመቱን ነው ካልኩሌት የሚያደርግልን ማለት ነው። ለምሳሌ አንድ ጆርናል 500 ዶክመንቶችን ወይም አርቲክሎችን ፐብሊሽ ቢያደርግ 500ዎቹም 1000 ሳይቴሽን ቢኖራቸው ሳይት ስኮሩ ምን ይሆናል ማለት ነው? 1000 ሲካፈል ለ500 which is 2 ይሆናል ወይም 2 ይሆናል ማለት ነው። ሪሌቲቭሊ ሰፋ ያለ ሬንጅ ስለሚጠቀም ያ ጆርናል ለ4 ዓመታት ምን ይመስላል የሳይት የመደረግ ሁኔታው የሚለውን ነገር በግልጽ ስለሚያሳየን ማለት ነው።
ሌላው ኤግን ፋክተር የሚባለው ነው። ኤግን ፋክተር ስኮር የሚባል ነገር አለ። ኤግን ፋክተሩ ትንሽ ለየት ይላል። አስቀድመን ያነሳናቸው ሁለቱ ሜትሪክሶች አንድ ጆርናል አርቲክሎቹ ምን ያክል ሳይት ተደረጉ የሚለውን ብቻ ነው የሚያሳዩት። ነገር ግን ይሄኛው ኢምፖርታንሱን ጭምር ያያል። ሳይት የተደረገው የትኛው ጆርናል ላይ ነው የሚለውን ያሳያል። እዚህ ጋር አንድ ማሰብ ያለባችሁ ነገር አለ። አንድ አርቲክል ሳይት ተደረገ ተብሎ የሚቆጠረው ያ አርቲክል ሳይት ያደረገው አርቲክል ተመልሶ ፐብሊሽ ሲደረግ ነው። ምን ማለት ነው? ለምሳሌ እኔ አንድ አርቲክሌ በሳምባዲ ሳይት ቢደረግ ያ ሳይት ያደረገው ወይም የኔን አርቲክል የተጠቀመው አርቲክል እንደገና ፐብሊሽ ሲደረግ ነው ሳይቴሽን የሚቆጠረው እንጂ ዝም ብሎ ሼልፍ ላይ ቢቀመጥ ሳይቴሽን አይቆጠርም። አሁን እዚህ ጋር ኤግን ፋክተር ኮንሲደር እያደረገ ያለው ምንድነው? ሳይት የተደረገው አርቲክል የትኛው ጆርናል ላይ ነው ፐብሊሽ የተደረገው፣ ሳይቴሽኑ የት ላይ ነው የተመዘገበው የሚለውን ኮንሲደር ያደርጋል ማለት ነው። ኢምፖርታንሲውን ያያል። የጆርናሉ አርቲክሎች የት ቦታ ነው ሳይት የተደረጉት የሚለውን ኮንሲደር ያደርጋል ማለት ነው። ባጭሩ ይሄ ፕሬስቲጁን ብቻ ሳይሆን ኮንሲደር የሚያደርገው ኢምፖርታንሱን ጭምር ነው ማለት ነው። ኤግን ፋክተር ኮንሲደር የሚያደርገው የ5 ዓመት ዳታ ነው። በ5 ዓመት ውስጥ የተለያዩ ሶርሶች ሳይት የተደረገባቸውን ሶርሶች ዌት ይሰጣል ማለት ነው። በዚህ መልኩ ነው ካልኩሌት የሚደረገው። ነገር ግን ካልኩሌት የሚደረገው በሰዎች አይደለም፣ ራሱ አልጎሪዝሙ ነው ካልኩሌት የሚያደርገው። አልጎሪዝሙ ለአካዳሚክ ሳይቴሽኖች ኔትወርክ ይፈጥራል። ልክ እንደ ዌቭ ማለት ነው። ኢንተርኮኔክትድ የሆነ ዌቭ ይኖረዋል። ከዛ መረጃዎችን እያገኘ ካልኩሌት እያደረገ ሪፖርት ይሰጣል ማለት ነው። ኤግን ፋክተር በጆርናል ደረጃ ነው እንጂ ካልኩሌት የሚያደርገው በአርቲክል ደረጃ ኖርማላይዝ አያደርግም ወይም በአርቲክል ደረጃ አያወራም። ሳይት ስኮር ኢምፓክት ፋክተር በአርቲክል ደረጃ ነው። አንድ አርቲክል ኢን አቨሬጅ ይሄን ያክል ሳይት ተደርጓል እያልን ነው የምናወራው። በኤግን ፋክተር ጊዜ ግን በጆርናል ደረጃ ነው የምናወራው እንጂ በአርቲክል ደረጃ እናወራም ማለት ነው። ይህን ችግር ለመፍታት ምን አደረገ? ሌላ መጣ፣ አርቲክል ኢንፍሉዌንስ ስኮር የሚባል። አርቲክል ኢንፍሉዌንስ ስኮር መረጃውን የሚጠቀመው ከኤግን ፋክተር ነው ኦር ከኤግን ፋክተር ድራይቭ የተደረገ ነው። ምንድን ነው የሚያደርገው ከተባለ ለአርቲክል ኖርማላይዝ ያደርጋል። በእያንዳንዱ አርቲክል ደረጃ ኢንተርፕሬት ማድረግ የሚያስችል ሪዛልት ይሰጣል ማለት ነው። ይህን ለማድረግ ምንድን ነው የሚያደርገው? ኤግን ፋክተር ይወስዳል፣ የኤግን ፋክተር ስኮር ይወስዳል። ያን ስኮር ወስዶ በጆርናሉ ውስጥ ላሉት አርቲክሎች ዲቫይድ ያደርጋል። ከዛ በኋላ አንድን እንደ አቨሬጅ ቫልዩ ኮንሲደር ያደርጋል። ለምሳሌ አንድ ጆርናል 10 አርቲክሎችን ፐብሊሽ አድርጎ ከሆነ ኤግን ፋክተሩ ደግሞ 10 ከሆነ 10 ሲካፈል ለ10 አንድ ብሎ ይወስዳል ማለት ነው። ያቺ አቨሬጅ ኢምፓክት ነች ወይም አቨሬጅ ኢንፍሉዌንስ ነች ብሎ ይወስዳል። ከአንድ በታች በሚሆንበት ጊዜ ብሎ አቨሬጅ ኢንፍሉዌንስ፣ ከአንድ በላይ በሚሆንበት ጊዜ አባቭ አቨሬጅ ኢንፍሉዌንስ ብሎ ያስቀምጣል ማለት ነው። ስለዚህ ይህን አርቲክል ኢንፍሉዌንስ ስኮር ሪዛልት ለማግኘት ሲምፕሊ ኤግን ፋክተር ዌብሳይት ላይ ቼክ ማድረግ ትችላላችሁ ማለት ነው። ኤግን ፋክተር ዌብሳይት ላይ ትገባላችሁ። ከዛ ጆርናሉን ትመርጣላችሁ። አርቲክል ኢንፍሉዌንስ ስኮሩ ምን ያክል ነው የሚለውን ማየት ትችላላችሁ ማለት ነው። በመቀጠል የምናየው ስለ ኢንዴክሲንግ ነው። ኢንዴክሲንግ ማለት ምን ማለት ነው? ኢንዴክሲንግ ማለት ሌላ ነገር አይደለም፣ ነገር ግን በአካዳሚክ ዳታቤዞች ላይ አንድ ጆርናል ኢንክሉድድ ሲሆን ማለት ነው። አካዳሚክ ዳታቤዞች የምንላቸው ለምሳሌ ዌብ ኦፍ ሳይንስ አለ፣ ስኮፐስ አለ፣ ፓብሜድ አለ፣ ጉግል ስኮላር ራሱ ዳታቤዝ ነው። ሌሎችም ዳታቤዞች አሉና በእነዚህ ዳታቤዞች ላይ ኢንክሉድድ ሲደረግ አንድ ጆርናል ኢንዴክስድ ተደርጓል እንላለን። ለምሳሌ ስኮፐስ ኢንዴክስድ ካል ስኮፐስ እውቅና ሰጠው አርቲክሎቹን ዳታቤዝ ላይ ዲፖዚት የሚያደርግለት ጆርናል ነው ማለት ነው። አንድ ጆርናል ሪፒቴብል የሆኑ ኢንዴክሲንጎች ላይ ወይ ሪፒቴብል የሆኑ ዳታቤዞች ላይ ኢንዴክስድ ለመሆን የሆነ ኳሊቲ የሆነ ክራይቴሪያ ማሟላት መቻል አለበት፣ ዝም ብሎ መግባት ስለማይችል ማለት ነው። ለዚህም ነው ለዳታቤዞች እውቅና ሰጥቶ ለምሳሌ አንድ ዩኒቨርሲቲ የራሱን እነዚህን ነው ኮንሲደር የማደርገው ብሎ ሊያስቀምጥ ይችላል። ለምሳሌ በእኛ ሀገር ኬዝ የትምህርት ሚኒስቴር እነዚህ ዌብ ኦፍ ሳይንስ ስኮፐስ እና ፓብሜድ የሚባሉ አካዳሚክ ዳታቤዞች ሪኮግናይዝ ያደረጋቸው ናቸው፣ ወር ትምህርት ሚኒስቴር እውቅና የሰጣቸው ናቸው። እነዚህ ላይ ኢንክሉድድ የሆኑ ጆርናሎች ላይ ብቻ ፐብሊሽ የተደረጉትን ነው ኮንሲደር የማደርገው ስለሚል ኢትስ ቬሪ ኢምፖርታንት ቲንግ ማለት ነው። ኢንዴክሲንጉን ቼክ ማድረግ ኮንሲደር ማድረግ አስፈላጊ ነገር ነው ማለት ነው። አንድ ነገር ግን እዚህ ጋር ማስታወስ ያለባችሁ አንድ ጆርናል አምና ላይ ስኮፐስ ላይ ገብቷል ማለት ዘንድሮም እዛ ላይ ይቀመጣል ማለት አይደለም። ሊቀመጥም ላይቀመጥም ይችላል። ዲሊስቲንግ ይባላል ኦር ሪሙቭ መደረግ ማለት ነው። ስለዚህ ካረንት ስታተሱ ምን ይመስላል የሚለውን ነገር ቼክ ማድረግ ይኖርብናል። ጆርናሎች በኢቲካል ኢሹ ምክንያት ሊወጡ ይችላሉ፣ በኳሊቲ ኢሹ ምክንያት ሊወጡ ይችላሉ። አንዳንድ ጊዜ ደህና የነበሩ ወደ ፕሪዴተሪነት ሲቀየሩ ከዳታቤዙ ላይ ሪሙቭ ሊደረጉ ስለሚችሉ ካረንት ስታተሱን
ቼክ ማድረግ ይጠበቅባቸዋል ማለት ነው። ሌላው ፕሪዴተሪ ጆርናል ነው። ፕሪዴተሪ ጆርናልስ የሚባሉት ምን አይነት ናቸው? ፕሪዴተሪ ጆርናሎች ራሳቸው ህጋዊ እንደሆኑ አድርገው አስመስለው ራሳቸውን የሚያቀርቡ ናቸው። በተግባር ግን ህጋዊ አይደሉም። በኤፒሲ ላይ ፎከስ ያደርጋሉ። አርቲክል ፕሮሰሲንግ ቻርጅ በመልቀም ላይ ፎከስ የሚያደርጉ ገንዘብ ላይ ፎከስ የሚያደርጉ ናቸው እንጂ ስለ ወረቀት ኳሊቲ፣ ስለ ሳይንሱ እድገት፣ ስለ ኖሌጅ ብዙም የማያሳስባቸው ጆርናሎች ናቸው ማለት ነው። ኦፕን አክሰስ የሚባለውን ሞዴል ለገንዘብ ማመንጫነት የሚጠቀሙ አካላት ናቸው ማለት ነው። እነዚህን በደንብ መጠንቀቅ ያስፈልጋል። ምን አይነት ባህሪ ነው ያላቸው እነዚህ ፕሪዴተሪ ጆርናልስ የሚባሉት? ከላይ እንደሚታዩት ፕሪዴተሪ ማለት ቃሉ ራሱ አዳኝ ማለት ነው አይደለ? ወረቀት እያደኑ ኦተሮችን እያደኑ ወደ ዌብሳይቶቻቸው ወደ ጆርናላቸው እያመጡ ፐብሊሽ እያደረጉ የገንዘብ ጥቅም የሚያገኙ ናቸው። ወይ ቀጥታ ከኦተሩ ገንዘብ ያስከፍላሉ፣ ወይ ደግሞ በሌሎች ማርኬቲንግ አማራጮች ገንዘብ የሚያገኙ ናቸው። ወር ገንዘብ ላይ ፎከስ አድርገው የሚሰሩ ናቸው። አንደኛው ካራክተራቸው ኤክሰሲቭ የሆነ ኢንቪቴሽን ይልካሉ። በቃ ያጨናንቋቸዋል። በተለይ አንድ አርቲክል ፐብሊሽ ካደረጋችሁ መረጃዎቻችሁን ከዛ ላይ ስለሚያገኙ አርቲክል ፐብሊሽ በምናደርግበት ጊዜ ብዙ ጊዜ አፍሌሽኖቻችን ይኖራሉ። የት እንደምንሰራ እንደገና ኢሜይሎቻችን ምናምን ስለሚኖሩ ከዛ ላይ መረጃ እየወሰዱ ያጨናንቋቸዋል። ኢንቪቴሽን እየላኩ አርቲክል እዚህ ላይ ፐብሊሽ አድርግ እያሉ ማለት ነውና ራፒድ ፐብሊኬሽን ነው ፕሮሚስ የሚያደርጉት። ያ ማለት አርቲክሉን ከእናንተ ወስደው በ2 ሳምንት ውስጥ ሊያወጡት ይችላሉ። ወዲያው ፐብሊሽ ማድረጋቸው ለጀማሪ ኦተሮች ጥሩ ነገር ሊመስል ይችላል፣ ግን አይደለም። አንድ አርቲክል በስነ ስርዓት ተገምግሞ ለማለፍ 3 ወር፣ 4 ወር፣ 6 ወር ሌሎች ጆርናሎች ጋር የተለመደ ነው። እስከ 1 ዓመት የሚቆይም ማለት ግን እነዚህ ወዲያው ፐብሊሽ ያደርጋሉ። ምክንያቱም ሪቪው ፕሮሰስ ውስጥ ብዙ ስለማይገቡ ማለት ነው። ስትሮንግ የሆነ ፒር ሪቪው የላቸውም። ዝም ብለው ከርሰሪ ቼክ አድርገው ሊያሳልፉት ይችላሉ ማለት ነው። ሌላው ፑርሊ ዲዛይንድ የሆነ ዌብሳይት ነው ያላቸው። ማለት ብዙም ለአይን የማይስብ አይነት ዌብሳይት ይኖራቸዋል። በእርግጥ ይሄኛው አንዱ ካራክተር ነው እንጂ ኦፍ ኮርስ አሁን በኤአይ ዘመን ከዚህ በኋላ እንደዛ አይነት ዌብሳይት ላይኖራቸው ይችላል። ምክንያቱም ዌብሳይት አሳምሮ መቅረብ ኢስ ናት ቢግ ዲል እና ይሄን ስላችሁ ሁሌ እንደዚህ ይሆናል ማለት አይደለም። አንክሊር ኦር ነን ኤግዚስተንት ኮንታክት ኢንፎርሜሽን አላቸው። የሆነ ኢንፎርሜሽን ይሰጧቸዋል። ለምሳሌ ኤዲተሩ ማን ነው አይታወቅም። ኤዲተሩን እንዴት ኮንታክት ማድረግ ይቻላል አይታወቅም። ኦር አንዳንድ ጊዜ ምንም መረጃ አያስቀምጡም ወይም የሚያስቀምጡት መረጃ ትክክለኛ ላይሆን ይችላል ማለት ነው። አርቲክሎቻቸውንም በምታነቡበት ጊዜ በትክክል ተገምግመው ያላለፉ ስለሆኑ ብዙ ጊዜ ነንሰንሲካል የሆኑ አርቲክሎች ናቸው። ብዙም የማይመቹ ለማንበብም ደስ የማይሉ ኮሬክሽን የሚበዛባቸው አይነት ይሆናሉና በዚህ ልትለዩዋቸው ትችላላችሁ። የሆነ ዳታቤዝ ላይ ኢንዴክስድ ነን ብለው ያወራሉ። ለምሳሌ ስኮፐስ ኢንዴክስ አድርጎናል ብሎ ሊያስቀምጡ ይችላሉ። ሪሊ ስኮፐስ ኢንዴክስ አድርጓቸዋል አይታወቅም። ዌብሳይቶቻቸው ላይ ሲምፕሊ ሊጽፉ ይችላሉ፣ ፖስት ሊያደርጉ ይችላሉ። ስለዚህ ዌብሳይቶቻቸውን ብቻ በማየት ኢንዴክስድ ናቸው ብሎ ማመን ተገቢ አይሆንም ማለት ነው። ሃይ ኢምፓክት ፋክተር አለን ብሎ ሊያስቀምጡ ይችላሉ። ሪሊ ያላቸው ወይ ሄዶ ቼክ ማድረግ ያስፈልጋል። ኢምፓክት ፋክተር በየአመቱ ካልኩሌት እያደረገ ፖስት የሚያደርገውን ቅድም ነግራቸዋለሁ። ያ ተቋም የነሱን ካልኩሌት አድርጓል፣ ስንት ነው ካልኩሌት ካደረገ የሚለው ነገር ቼክ ማድረግ ያስፈልጋል። እንግዲህ ሌላው የነሱ ባህሪ ምንድነው? ኮንፈረንስ ተሳተፉ እያሉ ያጨናንቋቸዋል። ኮንፈረንስ በሚያሳትፉበት ጊዜ 2 ጥቅም ያገኛሉ። አንደኛው ኦተሩ ኮንፈረንሱን ለመሳተፍ ክፍያ እንዲከፍል ይጠይቁታል። ሁለተኛ በኮንፈረንስ ምክንያት የሚሰበስቡትን አርቲክል በኮንፈረንስ ፕሮሲዲንግ ላይ ፐብሊሽ ማድረግ ያስችላቸዋል። ስለዚህ ከስኮላሮች በተለይ ከሚታወቁ ስኮላሮች ሪኮግኒሽን ለማግኘት እነሱ እዛ ላይ ስማቸው ያለበት አርቲክል በራሳቸው ጆርናል ላይ ኦር ዌብሳይት ላይ ፐብሊሽ ስለተደረገ ሪፑቴብል መስሎ ለመታየት የሚያደርጉት ጥረት ነው ማለት ነው። ሪሰርቸሮች ፕሪዴተሪ ጆርናሎችን በደንብ ተጠንቅቀው ቼክ ማድረግ ይኖርባቸዋል። ዌብሳይቶቻቸው ላይ ያለውን መረጃ ከሌሎች መረጃዎች ጋር በማመሳከር ማረጋገጥ ይችላሉ ማለት ነው። እንደገና ደግሞ ዕውቀቱ ያላቸው ልምድ ያላቸው በዘርፉ ሰዎችን አግኝቶ ማማከር ጥሩ ነው የሚሆነው ማለት ነው። ሲምፕሊ ስላገኘን ብቻ ሮጠን አርቲክላችንን መላክ አስቸጋሪ ነው የሚሆነው። ኢቭን ከላክን በኋላ ራሱ ዊዝድሮ እንዲያደርጉልን ስንጠይቅ ማይመልሱ አካላት ስለሚሆኑ ማለት ነው። ሌላው እንደ ዳይሬክተሪ ኦፍ ኦፕን አክሰስ ጆርናል የሚባለው አይነት ሪሶርሶችን መጠቀም በጣም ጠቃሚ ነው የሚሆነው። ለምሳሌ ዌብ ኦፍ ሳይንስ ማስተር ጆርናል ሊስት፣ ስኮፐስ ሊስት የሚሉ ነገሮችን ቼክ አድርጎ እዛ ላይ ኢንዴክስድ ናቸው አይደሉም የሚለውን ቼክ ማድረግ ይቻላል ማለት ነው። ከታ ዌብሳይት ላይ ትችላላችሁ። እንደገና በኤክሴል መልክ በፒዲኤፍ መልክ በየአመቱ ሪፖርት ይጽፋሉ ወይም ያስቀምጣሉ። ለምሳሌ ስኮፐስ ጆርናል ሊስት
2025 ብላችሁ ሰርች ብታደርጉ ለምሳሌ ያወርድላችኋል። እዛ ላይ እኔ የሚፈልገው ጆርናል ወር አሁን ቼክ እያደረግኩ ያለሁት ጆርናል አለ ወይ የሚለውን ቼክ ማድረግ ያስፈልጋል። ቼክ በምታደርጉበት ጊዜ ግን መጠንቀቅ ያለባችሁ እነዚህ አጭበርባሪ ጆርናሎች ኢቭን የሆነ ስም ላይ የሆነ አልፋቤት ለውጥ በማምጣት ብቻ አለን ብለው ሊሸውዷችሁ ይችላሉ። ለምሳሌ ጆርናል ኦፍ ኢንቫይሮንመንት ሳይንስ የሚል አንድ ህጋዊ ጆርናል ቢኖር እነርሱ ሲምፕሊ ምን ያደርጋሉ? ጆርናል ኦፍ ኢንቫይሮንመንታል ሳይንስ ይላሉ። ኢንቫይሮንመንት እና ኢንቫይሮንመንታል ተመሳሳይ ስላልሆነ ማለት ነው። በስነ ስርዓት በትኩረት ማየት ያስፈልጋል። በተለይም እነዚህ thinkchecksubmit.org የሚባል ዌብሳይት አለ። ቋሚ ዌብሳይት ነው። አንድን አርቲክል ለጆርናል ሳብሚት ከማድረጋችሁ በፊት ምን ነገሮችን ማድረግ አለባችሁ or ቼክ ማድረግ አለባችሁ የሚለውን ነገር ያሳያችኋል። ቼክ ሊስት አስቀምጦ ይሄን አድርገሃል ወይ ይሄን አድርጌያለሁ የሚለውን ቲክ እያደረጋችሁ ቼክ እንድታደርጉ ስለሚያስችላችሁ ማለት ነው። ራይት ጆርናል መፈለግ በጣም ወሳኝ ነገር ነው ማለት ነው ለአርቲክላችን። ራይት ጆርናል ለመፈለግ በመጀመሪያ ሊተሬቸር ላይ ሰርች ማድረግ ያስፈልጋል። በእኛ ፊልድ ዙሪያ በእኛ ቶፒክ ዙሪያ የታተሙ ወረቀቶች የትኞቹ ናቸው፣ የት ነው የታተሙት የሚለውን ነገር ለምሳሌ ሪሰርቻችንን ስንሰራ የተለያዩ ሊተሬቸሮችን ሰርች እናደርጋለን፣ እናነባለን፣ እንጠቀማለን አይደለ? ያን ስናደርግ በጣም የወደድነው አርቲክል ከኛ ታይትል ጋር የሚሄድ ከኛ ቶፒክ ጋር የሚሄድ ስትሮንግ የሆነ አርቲክል የት ነው ፐብሊሽ የተደረገው ኢንዳይሬክትሊ መረጃ ይሰጠናል። እኛም ያን ጆርናል ተከትለን እንድንሄድ ፍንጭ ይሰጠናል ማለት ነው። የጆርናሉ ኤም እና ስኮፕ ምንድነው? አንድ ጆርናል ስትሮንግ ስለሆነ ብቻ እዛ ላይ ፐብሊሽ እናደርጋለን ማለት አይደለም። ከኛ ታይትል ጋር ይሄዳል ወይ? ከኛ ስኮፕ ጋር ይሄዳል ወይ? በፓርት 1 ቪዲዮ እንደነገርኳችሁ አንድ ጆርናል በስኮፕ ሊለያይ ይችላል። ወይ ባዮሎጂ ይሆናል፣ አንዱ ኬሚስትሪ፣ አንዱ ፊዚክስ ሊሆን ይችላል። ኢቭን ኬሚስትሪ ሆኖ በውስጡ ልዩነት ሊኖር ይችላል። ኢንኦርጋኒክ ኬሚስትሪ ብቻ ፐብሊሽ የሚያደርግ ሊሆን ይችላል፣ ኦር ኦርጋኒክ ኬሚስትሪ ብቻ ፐብሊሽ የሚያደርግ ሊሆን ይችላል። ስለዚህ ከኔ ስኮፕ ጋር ይሄዳል ወይ እሱን ማየት ያስፈልጋል ማለት ነው። ሌላው ጆርናሉ ምን ያክል ተነባቢ ነው፣ ምን ያክል ሳይት ተደርጓል፣ ምን ያክል ተወዷል የሚለውን ቅድም ባነሳናቸው ጆርናል ሜትሪክሶች አማካኝነት ማየት ያስፈልጋል ማለት ነው። ኢምፓክት ፋክተሩ ምን ያክል ነው፣ ኢንዴክስድ ሆኗል ወይ፣ የትኛው ዳታቤዝ ላይ ነው ኢንዴክስድ ሆኖ፣ ሪፑቴሽኑ ምን ይመስላል የሚሉትን ነገሮች ማየት ያስፈልጋል ማለት ነው። አንድ ጆርናል ስትሮንግ የሆነ ሪፑቴሽን አለው ማለት ሃይ ኳሊቲ ፔፐሮችን ነው ፐብሊሽ የሚያደርገው ማለት ነው። ነገር ግን እዚህ ጋር ልብ ማለት ያለባችሁ የእንደዛ አይነት ሃይ ኳሊቲ ፔፐሮችን ተቀብለው ፐብሊሽ የሚያደርጉ ጆርናሎች አክሰፕታንስ ሬታቸው ዝቅተኛ ነው። አክሰፕታንስ ሬት ማለት ስንት ሰብሚት ተደርጎ ስንት ፐብሊሽ ለመደረግ አክሰፕት ተደረገ የሚለውን ስለምነግረን ማለት ነውና በጣም ሴሌክቲቭ ስለሆኑ አክሰፕታንስ ሬታቸው ዝቅተኛ ነው የሚሆነው። እነዛ ደግሞ ዝም ብሎ አግበስብሰው ፐብሊሽ የሚያደርጉ አካላት አክሰፕታንስ ሬታቸው በጣም ሃይ ነው። ሌላው እዚህ ጋር ኮንሲደር ማድረግ ያለብን እነዚህ ሃይ ኳሊቲ ጆርናሎች ስፒዳቸው ስሎው ነው። ምክንያቱም በደንብ ፒር ሪቪው ፕሮሰስ ውስጥ ስለሚያሳልፉ ወረቀቱ ይቆያል። ቅድም እንዳነሳ ነው 4 ወር 6 ወር እስከ 1 ዓመት ድረስ ሊቆይ ይችላል። ሌሎቹ በሃይ ስፒድ ፐብሊሽ ያደርጋሉ። ዊዝን 1 month 2 months ሊያደርጉ ይችላሉ፣ ህጋዊም ሆነው ማለት ነው። እነዚህን ነገሮች ኮንሲደር ማድረግ ያስፈልጋል ማለት ነው። 1 ዓመት የሚቆዩ ከሆነ ለነስ ማማኛል ወይ የሚለውን ቼክ ማድረግ። ጆርናል ስንመርጥ አንድ ፋክተር ብቻ ሳይሆን በጣም ብዙ ፋክተሮች ናቸው ያሉት ለማለት ነው። ሌላው ኦፕን አክሰስ ላይ ነው ወይስ ሰብስክሪፕሽን ቤዝድ ላይ ነው ፐብሊሽ የማደርገው የሚለው በዋናነት የግለሰቡ ውሳኔ ነው የሚሆነው። ክፍያውን መክፈል ይችላል ወይስ አልችልም፣ ኦር ሌላ ፈንድ የሚያደርገኝ አካል አለ ወይ የሚለው ስለሚወስን ማለት ነው። ዞሮ ዞሮ ቤስት የሆኑ ጆርናሎችን ለማግኘት ፓብሜድ ላይ ገብታችሁ ሰርች ማድረግ ትችላላችሁ። ፓብሜድ በተለይ ሄልዝ አካባቢ የምትሰሩ ሰዎች ፓብሜድን ቼክ ማድረግ ትችላላችሁ። ጀስተር አለ፣ ስኮፐስ አለ፣ ዌብ ኦፍ ሳይንስ አለ። ለምሳሌ ኤልዝቪር ጆርናል ፋይንደር የሚባል ዌብሳይት አለ፣ እዚህ ጋር ያስቀመጥኩላችሁ። እሱን ሰርች አድርጋችሁ እዛ ላይ ማግኘት ትችላላችሁ። ስፕሪንገርም የራሱ የሆነ ጆርናል ሰጀስተር አለው፣ ዌብሳይቱ ይሄ ነው። እነዚህ ኤሪያዎች ላይ ቼክ አድርጋችሁ ማየት ትችላላችሁ። ዞሮ ዞሮ ጆርናሉ ክብር አለው የሚለውን ብቻ ሳይሆን ለኔ ሪሰርች ሪሌቫንት ነው ወይ ከኔ ሪሰርች ሐሳብ ጋር አብሮ ይሄዳል ወይ የሚለውን ነገር በደንብ ማየት ያስፈልጋል ማለት ነው። ፓርት 2 ቪዲዮ ይህን ይመስላል። በቀጣይ ስለ ማኑስክሪፕት አዘገጃጀት እንመለከታለን። ይህ ቪዲዮ ተጠቅሟችሁ ከሆነ ላይክ እና ሼር ማድረግ እንዳትረሱ። በተጨማሪም ጆርናል ጆርኒ ማኑዋል ገዝታችሁ ማንበብ ለምትፈልጉ ሰዎች የዚህ ቪዲዮ ዲስክሪፕሽን ላይ እና የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ።